በዚህ ሙሐረም ወር ላይ ምን አለ ከተባለ አሹራ የሚባለው የአስረኛው ቀን ምን አለ ጾም አለ። በዚያው አጋጣሚ አስረኛው ቀን የአንድ ዓመት ወንጀል እንደሚያስምር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቀዲመ አልመዲና ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ሲሄዱ ፈወጀደ አልየሁደ ሲያመን የውመ አሹራ የሁዶችን አገኟቸው ሲያመን የውመ አሹራ የአስረኛውን ቀን ሲጾሙ ፈቃለ ለሁም ረሱሉላህ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም አሏቸው ማ ሃዘል የውም ይህ ምንድነው ቀኑ አለዚ ተሱሙነሁ የምትጾሙት አሏቸው። ፈቃሉ ይህማ ቀን ሃዛ የውሙን ዐዚም በጣም ታላቅ ቀን ነው አንጀላሁ ፊሂ ሙሳ ወቀውመሁ ሙሳና ህዝቦቹን አላህ ያዳነበት ወገረቀ ፊርዓውነ ወቀውመሁ ፊርዓውንና ደግሞ ህዝቦችን ያሰጠመበት ቀን ነው። ፈሳመሁ ሙሳ ጾመውታል ሹክረን አላህን ለማመስገን ፈነሕኑ ነሱሙሁ እኛ ምንጾመው ለዚህ ነው አሉ የሁዶች። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የዚህ ጊዜ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ፈነሕኑ እኛ አሐቁ አውላ ቢሙሳ ሚንኩም ለሙሳማ ከተገቢነት እኛ ነን የምንገባው። መንገዳችን እኮ ፈቢሁዳሁ እቅተዲ የተባሉት መንገዳቸው አንድ ነው። አልአንቢያው ኢኽወቱን ናቸው፣ መመሪያቸው ከአላህ ነው። እናንተማ መጽሐፉን የበረዛችሁ የቀየራችሁ የለወጣችሁ ህዝቦች ናቸው። ማን የሁዳዎች ቀይረዋሉ፣ በርዘዋሉ፣ እንደፈለጉ አድርገውታል። በጣም አረመኔ ህዝብ ማለት እንደ ይሁዲ የለም። ነቢያትን የገደለ እንደ ይሁዲ የለም። ዛሬ የምታዩቸው ናቸው። የሰው ደም ለመጠጣት ሰውን ለመጨረስ ካውሬ የበለጠ አውሬ የሆነ እንደ ይሁዲ በዚች ምድር ላይ የለም። ሽራሩ ኸልቂላህ አላህ ከፈጠራቸው ፍጥረታት በጣም መጥፎ ተንኮለኛ እንደ ይሁዲ አታገኝም። ቃል ገብተው ቃልን የሚያፈርሱ ዛሬ ይፈራረማሉ። ተኩስ አቁም ካሉ ነገ ያፈርሱታል። ይሄን ቁርአን የነገረን የነብዩ ሰለላሁ ዐለይሂ ወሰለም አስተምሮን የነገረን ቃላቸውን የሚያፈርሱ በበስተጀርባ ሄደው ሴራ የሚሰሩ እንደ ይሁዲ አታገኙ። አላህ ከነሱ ሴራ አላህ ይጠብቀን። እና ነብዩ ይማ እናንተ ከለሙሳማ እኔ ቀርባለሁ አሉና ወአመረ ቢሲያሚሂ ነብዩ ጾሙ። የመጨረሻ አካባቢ ቀን ነበርና አስረኛው ቀን እንደው በሌላ ዘገባ ከናንተ መካከል ያልበላ ካለ ጾም ይቀጥል፣ የበላ ካለ ደግሞ ካሁኑ ምግቡን ያቆመና ምን ያድርግ ጾሙን ይቀጥል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጾም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው መጾም አለባችሁ ብለው ካዘዙ በኋላ አብዱላህ ኢብኑ አባስ አንድ ጥያቄ አቀረበ። ምን አይነት ጥያቄ? አንተ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስረኛውን ቀን ጾመው ነበርና ወአመረ ቢሲያሚሂ በጾሙም ሲያዙ ፈቃሉ ያ ረሱላላህ አንተ የአላህ መልእክተኛ ኢነሁ የውሙን ይሄ እኮ ቀን ነው ተዓዚሙሁ አልየሁዱ ወነሳራ ይሁዶችና ነሳሮች የሚያከብሩት። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ማለቱ ነው? ተመሳሰልን ከነሱ ጋር ያላቸው ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈኢዛ ካነ አልዓሙ አልሙቅቢል ኢንሻአላህ አላህ ብሎ የሚቀጥለው ዓመት ከደረስን ሱምና አልየውመ ታሲዕ ዘጠነኛውን ቀን እንጾማለን አሉ። ምን ማለት ነው? 9ና 10ን እንጾማለን አሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አልደረሱም። አጀላቸው ደረሰ፣ ወደ አኺራ ሄዱ። ለዚህ ነው አብዱላህ ኢብኑ አባስ ምን ይላሉ? ኻሊፉል የሁደ ወሱሙ ታሲዓ ወልዓሽር የሁዶችን ተቃራኒ ሆኑ 9ና 10ን ጾሙ አሉ። ስለዚህ ሁለቱን ቀን ምን አለው ከተባለ የአንድ ዓመት ወንጀል ያስምራል። ይህ ቀን ሙሳ ዓለይሂ ሰላም ድል ያገኙበት ቀን ነው። ፊርዓውን ያ ሁሉ ሴራ ሲሰራ ያ ሁሉ ነገር ሲያደርግ ሙሳ ዓለይሂ ሰላም የሁሉ ነገርን ተቋቁመው መጀመሪያ አላህ ስብሓነሁ ወተዓላ ፊርዓውን አንድ ሰው መናም መጥቶ ነገረው። ምን? ከዚህ ከበኒ እስራኤል አንተን ስልጣን የሚቀናቀን ሰው ይመጣል አሉ። ምንድን ነው እሱ? ወንድ ልጅ ነው። ወንድ ነው? አዎ። ፊርዓውን ወንድ የተባለ በአጠቃላይ እንዲታረድ አዘዘ። ዩዘቢሁነ አብናአሁም ወየስተሕዩነ ኒሳአሁም ወንዶቻቸውን ያርዳል፣ ሴቶቻቸውን ይተዋላል። ወንዱ ታረደ። የሚያርሰው ውትድርና እንወጣው እየጠፋ መጣ። አቤቱታ አቀረቡ። ምን? አረ ወንዶች ስራ የሚሰሩ እርሻ የሚሰሩ ምን የሚያደርጉ አለቁ።
ስለዚህ ምን ተስማሙ? በዚህ ዓመት የሚወለደው የሚገደል፣ ቀጣይ ዓመት የሚወለደው ደግሞ ምን ነው የሚተው ተባለ። ይህ ህግ ከወጣ በኋላ የሙሳ ወንድም ሃሩን በማይገደሉበት ቀን ተወለዱ። ሙሳ ደግሞ በሚገደልበት ዓመት ላይ ተወለዱ። አላህ በነቢዩላህ ሙሳ እናት ላይ ዋህይን አወረደ። ልቧ ላይ ባህር ላይ በሳጥን አድርገሽ ጣዩ፣ ገመድ አድርገሽ ጡትም አጥቢው። ጨለማ ሲሆን ምን ሲል ትደበቅና እየሳበች ታጠጣዋለች፣ ጡት ታጠበዋለች። ፊራውን ምን ያደርግ ነበር ይባላል? ልክ አንድ ሴት ካረገዘች ወታደር ይመደባል። የምትወልደው ወንድ ነው ሴት ነው? ወንድ ከሆነ አንገቱ ነው የሚቆረጠው። ሱብሃንአላህ። ይህን እያደረጉ ባለበት ሰዓት አላህ የፈለገ ሴራ ቢደረግብህ፣ የፈለገ ጠላት ቢመጣብህ፣ ወላሂ ታሪካችን ቁርአን ነው የሚያስተምረን። አላህ ይጎዳዋል ካላለ ወላሂ ማንም ሊጎዳ ጥፍርህን ሊነካ አንድ ጸጉርን ሊያነሳ የሚችል አንድም አካል የለም። ፈተወከል አለላህ፣ በአላህ ብቻ ተመካ። ሙሳ በዚህ ሁኔታ እያሉ ባለበት ሰዓት አንድ ቀን ያሰረችበት ይላሉ ዑለማዎቹ፣ ሳሳ አርጋ ነበር መሰለኝ ያሰረች በሆነ ጊዜ ላይ። ሙሳም እንግዲህ ትንሽ እያደጉ ሲመጡ ሲንፈራገጡ ምን ሲሉ ምን ይዞት ሄደ? ውሃው ይዞት ሄደ ሳጥኑ። ፊራውን ከሚስቱ ጋር ከወታደሮቹ ጋር ሊዝናና ሲሄድ ውሃ ላይ የሆነ ሳጥን ያለ እስቲ አምጡት አሉ። ልክ መጥቶ ሲከፈት ውብ የሆነ የሚያምር ሲታይ የሚወደድ ልጅ ነው። ላተቅትሉ አለች፣ እንዳገለው አለ። እንዴ ወንድ እኮ ነው እኮ በዚህ ዓመት የተወለደ ደብቆ እንትን ያሉት ነው። በጭራሽ እኛ እንደውም ልጅ የለንም፣ ልጅ አድርገን ይዟለን። ደግሞ አንተ ቤት አድጎ አንተ አሳድገው አንተን ይነካል እንዴ? አያ አላህ ጥበቃ እሺ ያለ ይባላል። ግን ምን ይላሉ ዑለማዎች ሲያመጡ ሊፈት አልቻለም። ፊራውን ውስጡ እንትን አለው። ሊፈትነው ተምርና እሳት አቀረበለት። ተምሩን ከበላ የሚያቅ ልጅ ነው ሊል ነው። እሳቱን ከበላ አያቅም። ሙሳ ወደ ተምሩ ሊሄድ ሲሉ ጅብሪል ወደ እሳቱ እንዲሄዱ አደረጋቸው ይላል እጃቸውን። ከዛ ልክ ሲሉ ምላሳቸውን ትንሽ አቃጠላቸው። ለዚህ ነው ቁርአን ላይ ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ ሲናገሩ ትንሽ ይይዛቸው ነበር ምላሳቸውን። የእሳቸው ተናጋሪ ምን ብሎ ረዳት አድርጎ አላህ ሃሩን አድርጎላቸዋል። ምላሳቸውን የዛን የተቃጠሉበት ነው ይላሉ። ከዛ አደጉ እየተንከባከቡ። የሚያጅበው ግን በዙ ታሪክ ላይ ታገሱኝ ትንሽ ጡት አላህ ሐራም አደረገበት ሴቶችን ባጠቃላይ። ፊራውን ወደደው፣ በቃ ሚስቱ አዘዋለች። ሌላ ሴት ስትመጣ አይሆንም ተባለ። የሙሳ ትከታተላለች። ምን አለች መጣ? እንደ አንድ እናት አለች አንድ ሴት ህፃናት ባጠቃላይ እሷን ጡት የሚቀበሉ እሺ የሚሉ ማናት? አስጠሪያ ነው የሙሳ እናትን እኮ ራሱ እናት መጣች። ስትሰጠው ወሰደ። በእንግዲህ ይሄው እዚህ ነገር ይመቸሽ። አረ እኔ ትዳር አለኝ ምን አለኝ፣ ቤቴ ካልሆነ አልሆነም፣ ቤቴ ከፈለጋችሁ እንከባከብላችኋለሁ አለች። አላህ መለሰላት። ወደማ ወደ እናቱ እንመልስልሻለን ብሏት ነበር። ስታጠባ የፊራውን ልጅ ነው ተባለ። አራስ ምረቃም ይባላል አይደል? ፊራውን ጋር ለመወደድ ሁሉም ሰው የሙሳ እናት ጋር የሀዲያ አይነት የስጦታ አይነት ማምጣት ጀመረ። አላህ ባሪያውን በፈለገው መልኩ ይንከባከባል።